ለአገልጋይ ሴቶችም ጥሪም ኖሯቸው ለተቀመጡ ሴቶችም እንዲሁም ደግሞ ለሴቶች እንደው የምትይን ነገር ካለ? ሴቶች ኃላፊነታችን በጣም ብዙ ነው። በጣም የቤቱ ነገር የሚገባው ላንቺ ነው። በጣም ስትይ የምታዩ ነገር ሁሉ አንቺ ላይ የሚወድቅበት ጊዜ አለ። ማህበራዊ ኑሮም በብዛት የትም ቦታ ሂጂ የወንድ ድር ተብሎ ተጠርተሽ ሄደሽ ማአት ድንኳን ውስጥ የምታይ ሴቶችን ነው። ወንድም ከሌ ተብሎ ሲጠራ ቤት ተወካይ እና ብዙ ነገር ነው ሴት ላይ ያለውና በዛ ሁሉ ውስጥ ግን ቤታቸውን እየመሩ የእግዚአብሔርን ስራ መስራት ይችላሉ። የእግዚአብሔርን ስራ መስራት ባይዘው እንትን ብቻ መድረክ ብቻ አይደለም እኮ ያው ብዙ በጓዳ የእግዚአብሔር የሚሰራ በጣም ብዙ ስራ አለ። አንዳንዶች ሰዎችን አሁን ያቺ እና ኢያሱን የደበቀችው ሴት ጓዳዋ ውስጥ ነው የሰራችው፣ አደባባይ አልወጣችም። ጓዳ ውስጥ ግን እነዛ እግዚአብሔርን አላማ ይዘው የመጡ ያቺ ረዓብ የምትባለው ማለት እና እሷ አሁን ቤቷ ውስጥ ሸሽጋ ቤቷ ውስጥ ደብቃ ከዛ ሞት ከዛ ጥፋት መጥቷል እኮ ሊገሏቸው አውጪ እነዚህ ሰዎች ሲገቡ አይተናል ምናምን ብሎ እኮ መጥቷል አልፏል እኔ ያላዩዋቸውም ብላ ሸሽጋ ደብቃ አስቀመጠቻቸው። እና ምን ብላቸዋለች? እንደውም ምድሪቱን እግዚአብሔር አሳልፎ ሰጥቷቸዋል። አህዛብ ሴት እኮ ናት። እና ነገ ስትመጡ ግን እኔን እንድታስቡኝ ቃል ግቡልኝ አለቻቸው። በጣም የሚገርምሽ ወደዛች ኢያሪኮ ከተማ ኢያሱ ሲገባ ያለው ምን አለ? የረዓብን ቤተሰቦች እና እሷን አውጡ እንዳይጠፉ ከሚጠፋው ጋር ብሎ አስበሽዋል። እንግዲህ እዛ ልቧ ነቅቷል ለእግዚአብሔር ነገር ማለት ነው። እና አደባባይ ብቻ አይደለም አገልግሎት ያለው ጓዳ ውስጥ ያይልን ታስታውሻታለሽ? መሳፍንት 5 ላይ ያለችው ሲሳራ እስራኤልን ሲያስጨንቅ የነበረውን ንጉስ በእነ ዲቦራና ባርቅ ከኋላ ኑጣ እየተባባሉ እሷ ግን ጓዳ አስገብታ የእግዚአብሔርን ጦርነት የእግዚአብሔርን በጓዳ ውስጥ ማለት ነው ለመታሰቢያ ስሟ ላይ ተቀመጠና ጓዳችን ውስጥ በልጆች ላይ በትዳሯ ላይ በማህበረሰቡ ውስጥ በቤተ ክርስቲያን ደግሞ ባገኘችው እድል የሰጣትን እግዚአብሔር የሰጣትን ነገር ማካፈል መስጠት አለባት። እና እንደ ሐና እኮ መልካም ልጅ አሳድገሽ ለምድር መስጠት ራሱ ቀላል አይደለም እንዴ! እስራኤልን እኮ ከዛ መከራ ከዛ ጭንቅ የተጣለውን የእግዚአብሔርን ክብር የሚያነሳ ወደ ስፍራው የሚመልስን ሰው እኮ አልቅሳ በጓዳ አንብታ ነው ያመጣችው ሳሙኤልን። እና ብዙ ሴቶች የሚሰሩት በጣም ትልልቅ ስራዎች አሉ ከመድረክም ባሻገር ማለት ነው። በእግዚአብሔር መንግስት ውስጥ የተሰጠንን አደራ የሚገባን ነገር ደግሞ አለ፣ የሚሰማን ነገር አለ። ስለ ትውልድ ጸሎት ጋውን ብትሄጂ በጣም በብዛት ተንበርክኮ ቀኑን ሙሉ ሲጸልዩ የተለያየ ጸሎት ቡድን ውስጥ ገብቶ ቢጸልዩ ስታያቸው እህቶች ናቸው። ያንን ጸሎት ሰምቶ እግዚአብሔር አገርን፣ ቤተክርስቲያንን፣ ትውልድን ይጠብቃል። ትልቅ ስራ ነው እሱ ትልቅ ስራ። እና ሴቶች በጣም ብዙ ትልልቅ ነገር እግዚአብሔር ሰጥቶናል። አቅም ጉልበት ጡንቻ ላይ የለንም እኛ ግን ጥበብ አለ እግዚአብሔር የሰጠን። በምን እንዴት አድርገን በጡንቻ ማናሸንፈውን ነገር በጥበብ ማሸነፍ እንደምንችል ኢያኤል እኮ በጣም የሚገርም መንገድ ተጠቅማ ነው ሲሳራን የእስራኤልን ጠላት ቤቷ ውስጥ የገላገለቻቸው ማለት ነው። ውሃ ስጪኝ ብሎ ስለምን በከበረ ዳካ ወተት ሰጠችው ነው ብለውና ወተት በባህሪው አድካሚ ነው እና ደክሞታል። የበለጠ ወተት ሰጠ ደግሞ ደከመ ታኛ። ያኔ እሷ ወዳጃቸው ነው ሲሳራ የባሏ ጓደኛ የባሏ ወዳጅ ነው። በእግዚአብሔር ጦርነት ውስጥ ግን እሷ ዋንኛ ተባባሪ ከእግዚአብሔር ጋር ሆና ነው ከባሏ ጋር ሳይሆንና በዚህ እግዚአብሔርን ስራ መስራት በብዙ ይቻላል። በጓዳም በአደባባይም የተጠሩ እህቶቼ ደግሞ እኔ እውነት እግዚአብሔር የሰጣቸውን ጸጋ ደፍሩ ባንንም ሳያዩ ማለት ነው። በቃ በእኔ የሚሰራው እግዚአብሔር እንደሆነ አምኜ ነው የምወጣው። እኔ አይደለሁም፣ እውቀቱም ጥበቡም እኔ ጋር አይደለም እሱ ጋር ነው ያለ። አንድ መድረክ እንዴት አድርገሽ ማኔጅ ማድረግ እንዳለብሽ እኮ አንቺ አታውቂውም። መድረክ ላይ አሁን ለምሳሌ ለማገልገል ስትወጪ መገለጥ እናገራለሁ ብለሽ አትወጪም አንቺ። እዛ ጋር ይመጣና የጉባኤውን ሁኔታ ይቀይራል። ራሱ መጥቶ በቃ የፈለገውን ነው የሚያደርገው። ለሱ ራስን መፍቀድ ነው፣ በቃ ራስን መስጠት ነው። እና በዚህ እህቶች ቢበረታቱ ትልልቅ ነገሮችን እግዚአብሔር በአማኙ ባላመኑትም እህቶች እግዚአብሔር ያው የፍጥረት ሁሉ ባለቤት አይደለም፣ የትውልድ ሁሉ ባለቤት አይደለም። ስለዚህ በሁሉ የሚሰራ እግዚአብሔርን በመፍራት በምድር ላይ ያለው ትውልድ እኮ ያማኙ ብቻ አይደለም። ስለዚህ ሁሉን ሴቶች ግን እግዚአብሔር የሰጣቸውን አማኝም ይሁኑ አማኝም አይሁኑ ቤታቸውን መስራት ልጆቻቸው ላይ መስራት
ይችላሉ። ለሀገር የሚጠቅም ለቤተሰብ ለማታፍሪበት ልጅ ማሳደግ በቤት ውስጥ ቀላል ነገር አለን። በዛ ደግሞ እግዚአብሔር ሰጪው ራሱ ስለሆነ ይረዳል፣ ያግዛልና ሴቶች በጣም ትልልቅ ነገር እግዚአብሔር ሰጥቶናል። እሱን ግን መጠቀም የኛ ድርሻ ነው። ለምሳሌ ሴቶች የተሰጣቸውን መቀበልና ራሳቸውን መቀበልን በራሳቸው ላይ መስራት እንዳለባቸው እኔ አስባለሁ። የምናስባቸው ነገሮች ይኖራሉ። ዙሪያችንን ስናይ ተቀባይነት እኩል ላይሆን ይችላል። ማለት ተቀባይነት ላታገኝም ትችያለሽ። ግን እንትን አልተቀበለኝም ማለት እግዚአብሔር አልተቀበለኝም ማለት አይደለም። ስለዚህ የተቀበለሽን እግዚአብሔርን ስታከብሪ፣ ጎንሽ ያለውን አብረሽ ያለሽውን ስታከብሪ እግዚአብሔር እያደመቀሽ ነው መሄድ። እየከበርሽ ከፍ እያልሽ ነው የምትሄጂው እና ከጌታ ጋር መጣበቅ ትልቁ ለእኛ የሚያዋጣን መንገዳችን ነው፣ አቅማችን ነው። እንደው እናንተ እንዳንቺ ያሉ ብዙ ሴት አገልጋዮች አሉ አሁን ላይ እግዚአብሔር ይመስገን። በጣም ብዙ እህቶቻችን ወደ አገልግሎቱ ከውስጥም ካለው አገልግሎት በተለየ ደግሞ መድረክ ላይ ፊት ለፊት የመታየት እንትናልና ምን ያህል ነው እንደው ኢንከሬጅ የምታደርጉት በቤተ ክርስቲያኑ ውስጥ ያሉ አሁን አንቺ በምትገኝ ቤተ ክርስቲያን ውስጥም ያሉ እህቶችን ወደ አገልግሎት የሚመጡትም እንዲያገለግሉ አገልግሎት እንዳለ ብዙ ስለሆነ ኢንከሬጅ ማድረጉ ምን ያህል ነው እንደው እህቶች ለእህቶች ራሱ? አንዳንድ ጊዜ እኔ ከራሴ አንጻር ሳወራ እህቶች እንዲያገለግሉ ፈልጋለሁ። በቤተ ክርስቲያንም ውስጥ የእህቶችንም አገልግሎት አማክራለሁ፣ አብሬያቸው አገለግላለሁ። አለ ቤተ ክርስቲያን ፈቅዳ ተደራጅቶ በቤተ ክርስቲያን ውስጥ አገልግሎት የእህቶች አገልግሎት ተብሎ በየወሩም እንደዚህ እነሱ በአቀዱት ባደረጉት በአዘጋጁት ፕሮግራም ቤተ ክርስቲያን ውስጥ አገልግሎቱ አለ። እሱ ላይ አብሬያቸው ሰራለሁ እና በጣም ትልልቅ ነገር ያላቸው እህቶች አሉ። እነሱ ወደፊት እንዲመጡ ፈልጋለሁ። አልፎ ተርፎ አብረን እንደዚህ ስንጸልይ እነሱ ከኔ ኋላ ያሉ በእድሜም ከኔ ተናናሾች የሆኑ ቆሞ ሲያገለግሉ በጣም ደስ ነው የምለኝ ሳያቸው። በጣም እላቸዋለሁ። ደግሞ ምናልባት ይህንን ሚዲያ ያዩታል፣ ይሰማሉ፣ እነግራቸዋለሁ። ይህንን ያውቁታል እነሱም። አንድ ቲም አለ እንደዚህ አብረን የምንጸልይ የምናገለግል፣ እነግራቸዋለሁ። ውጡ፣ አገልግሉ፣ በቃ ጠንክሩ፣ ጨክኑ፣ ከሰፈር ውጡ። ገብቶሻል? የእግዚአብሔርና የሰፈር መሆን ስለማትችል ከሰፈር መውጣት ማለት ግን ሰፈር መልቀቅ ማህበራዊ ኑሮ መተው ሳይሆን በዛ ውስጥ የተለወጠ ማንነት ይዘሽ በዛ ውስጥ መገኘት ማለት ነው። እና ያንን እንዲያደርጉ ቤተክርስቲያንም ታበረታታለች፣ የእውነት ማለት ነው። ምክንያቱም ስለተቀበለችውም ስለምታበረታታም ነው የተደራጀ አገልግሎት እንድኖርም የተደረገው። እና ቤተክርስቲያናችንም በጣም በዚህ በደንብ እድል ሰጥታ እየሰራችበትም ነው ያለችው። ጌታ ኢየሱስ ይባርክሽ። በጣም ደስ ብሎኛል። ለምን አንዳንዴ ያለውን ጉድለትና ድክመት ሴት ሆና ያገለገለች ሴት ናት ሌላ ሴቶችን ልትረዳ የምትችለውና በዚህ መልኩ ህብረት ኖሯችሁ በዚህ መልኩ ኢንከሬጅ ማድረጋችሁ በጣም ደስ ይላል። እንደው መቼም በዚህ ረጅም የአገልግሎት አመታት ውስጥ ብዙ ገጠመኞች ይኖርሻል እና እንደው አንድ የሚያስቅ አንድ ደግሞ የሚያስገርም አድርገን ትንሽ ፈታ እንድንልም ብታደርጊን። እኔ እንግዲህ ከገጠሙኝ አገልግሎቶች ውስጥ ምናልባት ለማሳቅ ምን ሳይሆን በአገልግሎት ሂደት ውስጥ የሚገጥምሽ ነገር፣ አንድ ጊዜ አንድ መድረክ ላይ አገልግዬ ከመድረክ ወርጄ አንድ ወንድም ሲሪየስ ሆኖ መጡ ወደ እኔ። ትልቅ ሰው ናቸው እና እፈልግሻለሁ አሉኝ። እሺ አልኩና ተከተልኳቸው። አንድ ቢሮአቸው ውስጥ አስገቡና ዘጉብኝ። ዘጉብኝና ከዛ አንቺ ይሄ ሁሉ አባወራ ተቀምጦ ቆመሽ እዛ መድረክ ላይ ስትናገሪ አታፍሪም? አሁን ንስሐ ላስገባሽ ነው አሉኝ። እና መጀመሪያ ሊባርኩኝ መስሎኝ ነበር። እኔ ልጸልዩልኝ ሊያበረታቱኝ ነው የመሰለኝና ግን ከገባውና ቁጭ ካልኩ በኋላ ግን እንደዛ አይነት ነገር ስሉኝ፣ አባት ናቸው፣ ትልቅ ሰው ናቸው። ምንም ልመልስላቸውም አልችልም። ግን ደግሞ እውነትን ማስረዳት ማለት በእኔ እዛ መድረክ ላይ የተሰራ በጣም ብዙ ስራ አለ። በአጋንንት ስርዓት ያሉ ሰዎች ከአጋንንት ስርዓት ተፈተዋል። ህመም ውስጥ የነበሩ ሰዎች ከህመማቸው ነፃ ወጥተዋል። እና ፊት ለፊት የታየ ነገር እዛው ጉባኤ ላይ የታየ የተደረገ ነገር የተገለጠ ከጓዳ መጥተሽ የማታወሪው ብዙ ግልጥ ያለ ነገር አይተዋል እሳቸውም። እና ያንን ስራ የሰራው እኮ የኔ ጾታ ሳይሆን ጸጋው ነው።
ስለዚህ ጸጋው በእኔ ከሰራ ደግሞ እኔ ንስሐ የምገባበትና እንደ ኃጢአተኛ የምወቀስበት ነገር ያለ አይመስለኝም ብዬ ብዙ ተነጋገርን። ብዙ አሉኝ እሳቸው። ግን መጨረሻ ላይ በቃ እኔ አባት እባክዎት በሩን ክፈቱልኝ ብዬ በሬን ከፍተውልኝ ወጥቼ ሄጃለሁ። ያስደነግጣል በጣም እና ልትቆሚ የምትችይበትም ነገር ነው። ሌላ ጊዜም እንዲሁ ትልቅ ኮንፈራንስ ነው ለመጀመሪያ ጊዜ ኮንፈራንስ አገልግሎትም ትልቅ መድረክ የቆምኩበት ክፍለ ሀገር ላይ ነው፣ ሜዳ ላይ ነው ኮንፈራንሱ የሚዘጋጅ። በጣም ትልቅ ኮንፈራንስ ነው እና እዛ ሄድኩኝ። ሙሉ ጊዜ አይደለሁም ያኔ፣ እንደውም ያው አገልግሎት ቅድም እንዳልኩሽ የዞርኩ አገለግላለሁ እና እዛ አገልግሎት ላይ ለማገልገል ሲሄድ ሴት አታገለግልም፣ እኛ መድረክ ላይ ሴት አቁመን አናውቅም የሚል ተቃውሞ ለካ ነበረ። ይዞኝ የሄደው ሰው ነብይ ነው፣ በነብይነት የሚያገለግል ነው እና እሱን ይፈልጉታል ያ ብዙ ጊዜም ስለሚያገለግላቸው ዳ ይሄንን ለሱ አሉት እና እንግዲህ እናንተ አገልግሎቷን ካልፈለጋችሁ በጾታዋ ምክንያት እንዲህ ካላችሁ ይዣት እሄዳለሁ፣ ሌላ ሰው ኮንፈራንሱን እንዲያገለግል አዘጋጁ ብሎ ይላቸዋል። ከዛ እስቲ ለማንኛውም የመጀመሪያው የኮንፈራንስ መክፈቻ ታገልግልና እንያት የሚል ምላሽ ተሰጠው። በኋላ ያው ስንነጋገር የሚገርምሽ ነገር ደግሞ እኔ ረጅም እንደሱ አይነት ዝግጅት ተዘጋጅቼ አላውቅም። ማለት አንድ መድረክ ከሆነ አንድ መድረክ የምታገለግይበት ነው። መልእክቱ ቢሰፋብሽም እንኳን ለመድረኮች ነው የምትከፋፊው። አስተማሪ ስትሆኚ ነው ተከታታይ ስትይዥ እንጂ። እዛኔ ግን በጣም የሚገርምሽ ለ5 መድረክ የሚበቃ ትምህርት ጌታ ሰጥቶኝ በዛ ነው የተዘጋጀሁት። ሲሄድ እዛ መልእክቴ እንደዛ ነበር ያዘጋጀሁትና ልክ ሌሊቱን ተኝቼ መልእክቴ ተቀየረ። ከዛ በቃ አሁን ይሄንን ቃል አካፍላለሁ ብዬ መቼ እንደሚሰጠኝ አላውቅም። 3 ሆነን ነው ይሄር ነው ምን ቀን እኔ እንደሚሆን እንግዲህ ማታ ስንገባ ጸልየን ተነጋግረን ነው። ግን አገልግሎት እንዳለን ተዘጋጅተናል። ዛሬም ተነሺ ዛሬ አንቺ ነሽ ብትባይ የምትቆሚበት ዝግጅት አርገሻል ኦልሬዲ ማለት ነውና ከዛ ያ መልእክት የተቀየረብኝና ያንን አዲስ መልእክት ተቀበልኩኝ። ከዛ ያንን መልእክት ለይቱን ተነሳውኝና ክፍሉን አነበብኩ ምናምን እዛ ውስጥ ያለውን መንፈስ ቅዱስ እንዳስረዳኝ ተቀብዬ ተመልሼ ጸለይኩ። ተኛው። ጠዋት እንግዲህ በማግስቱ አገልግሎት የምንጀምረው ከሰዓት በኋላ። ከዛ እሱ ለካ ከኛ ሄዷል ሊነጋገር ይዞን የሄደው ወንድም ነብዩ ማለት ነውና ለካ እሱ እዛ በቃ እሱ አታገለግልም የሚል ከባድ ነገር ውስጥ ገብቷል። አልነገረኝም። ከዛ በቃ ለማንኛውም የመክፈቻውን ታገልግል እሱን ላለማጣት ተባለና የመክፈቻው ፕሮግራም ላይ አንቺ ነሽ የምታገለግዩ አለኝ። እሱ እሺ አልኩት። እሺ አልኩኝ። የተቀየረውን መልእክቴን ይዤ ቆምኩኝ። ቃሉን አንብቤ አልጨረስኩም። የእግዚአብሔር እጅ በኃይል ጉባኤው ላይ ሲመጣ የተሰጠኝን ክፍል አንብቤ ሳልጨርስ ኃይለኛ እግዚአብሔር እጅ መጣ ጉባኤው ላይ። የማንም እጅ የሌለበት የኔም እጅ የለበትም፣ የማንም እጅ ማለት ነው። ስትገዝሽ እኮ እኔ ገዝሽ ነው ልትይ ይሆናል። ስብከት ስትጀምሪ እኔ እየሰበኩ ልትይ ገና ቃል እያነበብኩ ሀሳቡን ገና ሳልናገር አጋንንት መጮህ ጀመረ። ሰዎች በእግዚአብሔር መንፈስ መውደቅ ጀመሩ። ሌላ ታሪክ። ለ8 ዓመት ዊልቸር ላይ የነበረው ሰው ዊልቸሩን ጥሎ ከኋላ እየሮጠ ፊት መጣ። ማይኩን ነጠቀኝ። እሱ መጨረሻ ላይ ማይኩን ነጠቀኝ። ያውቁታል። ከዛ ተይው አለኝ። እዛ አብሮኝ መድረክ ላይ የነበሩት ፕሮግራም ጸሎት ይመራ የነበረ ሰው ተይው አለኝ። መድረክ ለሱ ሰጠው። እኔ ተመልሼ ቁጭ አልኩ። እግዚአብሔር ስራውን ቀጠለ። ማንም ሳያገለግል ራሱ እግዚአብሔር አገልግሎ ያንን ጨረሰ። ከዛ በፊት ግን መድረክ ላይ ልክ ወጥቼ እኔ ስቆ ማስታወሻዎቻቸውን እጥፍ አድርጎ ቁጭ አድርጎ እግራቸውን አጣሞ ፊት የተቀመጡ በጣም ብዙ ሰው ነበር። ወደ መድረኩ ቀረብ ያሉ የሚታዩኝ ማለት ነው። አልገባኝም ነው ሴት በመሆኔ ለምንሽ እና ረጅም ጊዜ ነው ይሄ የቆየ ነው እንግዲህ ከዛሬ 20 ምናምን ዓመት በፊት ማለት ነውና አሁን ላይ እንኳን አሁን ተሻሽሎ ተለውጦ በጣም ብዙ ነገር ተለውጧል አሁንና ከዛ እነዛም ሰዎች ተነሱ፣ ቆሙ። እግዚአብሔር ስራውን ቀጠለ። የሚያስገርም የእግዚአብሔር እጅ በዛን ቀን አለፈ። ከዛ አንተ መጨረሻ ላይ ትጸልይልናለህ፣ እሷ ታስተምረን ተባለ። 5ቱን መድረክ የሰጠኝን መልእክት አንጠፍጥፌ ጨርሼ አገልግዬ መጣሁ። ከዛ በኋላ በጣም ብዙ ጊዜ በጣም ብዙ ጊዜ እያንዳንዱ ቤተክርስቲያን ማለት እችላለሁ ከኮንፈራንሱ በኋላ እና በጣም እግዚአብሔር የሚያስገርም ጊዜ የሚያስገርም የአገልግሎት ጊዜ ያው ከዛ በዛ ያኔ ነው አገልግሎቴንም እግዚአብሔር ገለጠው። በቃ አብሮኝ እንዳለም እርግጠኛ ሆንኩ እና እንዲህ አይነት ነገሮች አሉ ስታገለግይ። ከዛ በኋላ መጨረሻ ላይ
ተሰብስቦ እኛ እንደዚህ ብለን ነበረ፣ እሱንም አሳዝነነዋል፣ አንቺንም ሳታቂ እግዚአብሔርን በድለናል። የክፍለ ሀገር ሰው ደግሞ ደስ የሚልሽ እውነቱን ይናገራል ባላቸው በጣም ደስ ይልሻል እና ይሄንን በእንደዚህ አይነት ውስጥም አይቼዋለሁ እግዚአብሔርና በኋላ እሱም ነገረኝ። እኔ እንዳትረበሽ ነው ያልነገርኩሽ። ሲፈቅዱ ደግሞ ደስ አለኝ። የመጀመሪያውን ትጀምር ስሉ ሌላ ቦታ ሄደን አገልግለናል ከሱ ጋር ብዙ ጊዜ እና አገልግሎቴን ያውቃል። እንደዚህ ትንንሽ እንትን ላይ ማለት ነው ትልቅ ሳይሆን እና ጥሩ ታገለግያለሽ ምናምን ብለው በቃ በደንብ አበረታታኝ ነበር ይዞኝ ሄደ። ግን እግዚአብሔር በዛ ውስጥ ሰርቶ አይቼዋለሁና ሌሎች ቦታም ላይ እንዲሁ የሚገጥሙሽ በጣም ያው ታሪካችን እንዳይረዝምብን እንጂ በጣም ብዙ የምታልፊበት አገልግሎት ውስጥ የሚገጥሙሽ ነገሮች አሉ። ግን ድሉ ሲመጣ ደግሞ ስታይ ሌላ ትናፍቂያለሽ። አዎ ሌላ ትፈልጊያለሽ እና ልክ ጳውሎስ እንዳለ ኋላዬን እየረሳሁ ዘረጋለሁ እንዳለ አገልግሎት ልክ የእግዚአብሔር መንፈስ ባንቺ ሲሰራ እንደዛ ነው የሚያደርግሽ። ያስናፍቅሻል የሆነ ነገር እና ደግሞ ጸልዬ ድል አግኝቼ እንደዚህ እሱን ነው የምታስቢው እና የሚገጥምሽን አታስቢውም፣ ታልፊያቸዋለሽ እና ክብር ይዞ ይመጣል። እያንዳንዱ ነገር እግዚአብሔርን የምታይበት አንቺ ድካምሽን እንኳን የምታውቂበት ነገሮችን መድረክ አንዳንዴ እንዴት ቆሜ ነው ማገለግለው ዛሬ ብለሽ ሄደሽ ሌላ ሰው ሆነሽ ሌላ ነገር ተሰርቶ ሰሪው እግዚአብሔር ነው እና ያን ስታይ እንግዲህ አገልግሎትሽን እንድትቀጥይ እንድትበረታች ያደርግሻል። እና እንደነዚህ አይነት ነገሮች ገጥሞኛል። አንድ ጊዜ ሌላ ቦታ ላይ እንዲሁ ሄጄ ቀን አገለገልኩኝ። እዛ ያው አገልግሎት ተሰጠ። አንድ ፓስተር 4 ሆነን ነው እዛ ሀገር ቀን የመጀመሪያው ያው እድለኛ ሆኜ የመጀመሪያውን ቀን እንዳገለግል ተሰጠኝ። እየጸለይን ጉባኤውን ሊያዩ የመጡ ሰዎች ነበሩ። ማለት ያው አንዳንዴም ለመልካም አንዳንዴም ለክፉ እና ከዛ ከመጡት መካከል አንዷን አጋንንት ጥላታል እና ያቺ ሴት ስትጸለይላት ወደ አይምሮ ተመለሰና ያው ሳይለቃት እንግዲህ ጉባኤውን ትታወጣች አይደለችም ስላልሆነች ለማየት ስለመጣችና አንድ ግቢ ውስጥ ማአት ሆኖ ነው የሚኖሩት እዛ ክፍለ ሀገር ላይና እዛ ግቢ ውስጥ ሌሊት ከምሽቱ 6 ሰዓት ላይ እንደሞተ ሰው አደረጋት መንፈሱ ወጥር ዝርግት አርጓት ማለት ነው። ከዛ ግራ ሲገባቸው ያቺ ሴቷ ናት እንዲያረጋቻት ቀን እሷ እንደዚህ ስትናገር ጮሃ ነበር ተብሎ ያረፍንበት ቤት መጡ ብዙ ሰዎች። ገጠር ነው ልም ያለ ገጠር በባትሪ የምትሄጂበት ማለት ነው። ከዛ መጡ በር ተንኳኳ ተጣሩ ሰዎች እንግዲህ ያገሩ ሰው ወጥቶ ከፈተላቸው። ሴቷን ነው የምንፈልጋት ቀን ስታስተምር የነበረችው ተባለ። ከዛ ያስፈራል በጣም አብሮ የነበረው ጨለማ ነው ማታቂው ሀገር ነው። አብሮን የነበረው እኔ አልሄድም አለ። ይዞን ሄዶ እኔ አልሄድም አለ። ከዛ አንድ ወንድም እኔማ ብቻዋን አልካት እሄዳለሁ አብሬ ብሎ ወጣንኛ ሁለታችንን ይዞ ሄዱ እሷ ጋር። ተከትላችኋቸው ሄዳችሁ? አዎ ይዞን ሄዱ። በቃ በማስገደድ በቃ ብሎ ውስጥ ከዛ ሄድን። ስንደርስ የምርም ሳይት እኔም ራሴ ደነገጥኩ። ማለት በቃ ባንቺ ልታስቢው ማትችይው ነው። እንዲህ ሜዳ ላይ ዘርግቷታል የተኛችበት ጋር። ከዛ በቃ በጣም ያስፈራል ነገሩ። በጣም ማአት ሰው ደግሞ አለ እዛ እንግዲህ ቤተሰብ ይዞ የሚኖራል። ግቢ ውስጥ ብዙ ሰው ነው የሚኖረው። ስብስብ ብሏል። ቤቱ ሞልቷል። እንደዚህ የተንጠለጠለች ፋኖስ ነገር አለች ከላይ የምታበራ ታስፈራለች። እሷ እዛ መሀል ተዘርግታለች። በይ ያለኝ አንዱ መጣና ያዘኝ። እንደዚህ ብትመርጎ እጄን ያዘኝ። በይ ቀን ምን ተናግረሽ እንዳስጮሻት አንቺ ነሽ የምታውቂው። አሁን ይኸው እንዲሆናለች ሆና ማታውቀው ነው የሆነችው አለ። ከዛ ብልበል በቃ ማሰብ የምትችይው በዛን ሰዓት እግዚአብሔርን ብቻ ነው። ምንም ልትይ መልስ ልትሰጪም ልታስረጅም አትችይም። ከዛ ቢገርምሽ እዛው ቆሜ እያሰብኩ ያም ወንድም ከኔ ጋር አለ። እሱም ወንጌላዊ ነው። እኔ ወንጌላዊ አይደለሁም። እንዲሁ ነው እጄ ዞሬ ማገልግለው ሲግ ነው ወንጌላዊ ነውና ተረጋጊ አለኝ። ትከሻዬን ያዛኝ ተረጋጊ ምናምን አለኝና መረጋጋት የሚያመጣ አይደለም ጉዳዩ። ከዛ እዛው ቆሜ ኃይሌ የእግዚአብሔር መንፈስ በላይ ላይ መጣ። በማላቀው ቋንቋ መጸለይ ጀመርኩ ማለት ነው። እየጸለይኩኝ ብድግ አድርጎ አንስቶ ጣላት እንደገና ማለት ነው። ከዛ መጸለይ ጀመረ። አሁን ኃይል አገኘን፣ በቃ አቅም አገኘን፣ ተስፋ አገኘን። በህይወት አለች ተስፋ አገኘን። ከዛ መጸለይ ስንጀምር የት ጋር ነው ያለው የሚል ነገር እንድጠይቅ መረዳት መጣልኝ። ጠየቅኩ። 5 ሰው ውስጥ አለና ለዚህ ጋር በሉ 5ታችሁም በአንድ ድምፅ ጮኻችሁ ውጡ። 5ቱም በአንድ ድምፅ ጮሆ ከሷ ጋራ 6 ሰው በአንድ ጮኸት ነፃ ወጡ ማለት ነው። ከዛ እኔና ያ ወንድም 6 ሰዓት ሄደን እስከ ምሽቱ 9 ሰዓት ቁጭ
ብለን ስናስተምር መጽሐፍ ቅዱስ እናወራላችሁ ሲጠይቁ ታረጋጉ ሰዎችን በቃ ጉባኤ ሆነ በቃ አሁን ሌላ ጉባኤ እግዚአብሔር ፈጠረልን። እዛ ቁጭ ብለን ያንን ስንል 9 ሰዓት ሆነ። 9 ሰዓት ላይ ቡና ያፈላሉ፣ ምግብ ያመጡልናል። እዛ ሌላ ታሪክ ውስጥ ገባ፣ ቦታው ተቀየረ በቃ። እና በማግስቱ በጣም ብዙ ሰዎች እዛ የነበሩት እዛ ኮንፈረንስ ቦታ መጡ፣ በጣም ብዙ ሰዎች። እና እንዲህ አይነት አስፈሪ የሆነም ገጠመኝ ይገጥሙናል። ግን እግዚአብሔር በዛ ሁሉ ውስጥ የእነዛን ሰዎች ማዳን ፈልጎ ነው ያ ሁሉ የተሰራ። የቀሩ 5ቶቹን ለመጥራት እሷን ያን ነገር ሌሊት ላይ እንዲሆን አደረገና እንደዚህ ነገሮችም ይገጥሙሻል በአገልግሎት ውስጥ። እና ግን ምንድነው በዚህ ውስጥ የምትማሪው ምንድነው በዚህ ውስጥ የምትረጂው ብትይ እግዚአብሔር በምንም አይነት ሁኔታ ውስጥ ካንቺ ጋር እንደው በቃ ራሱ አልፎ እንደሚሰራ ኃላፊ አገልግሎት አገኘው ብዬም አልሄድም። እኔ ሲጀመር ጸልያለሁ። ጊዜ ሆኖ ወይ ፈቃድ ነው ወይ መሄድ አለብኝ ወይ እዛም ብትጠቅመው አለ ወይ መልእክት ስጠኝ። መልእክቱን ከሰጠኝ የትም አይነት ቦታ ይሁን እሄዳለሁ። በቃ ያንን መልእክት ይዤ እወጣለሁ። አንዳንዴ መልእክት ላይ ሰጥሽ ይችላል፣ መሄድ የሌለብሽ ሰው ስለወደደሽ ሊጠራሽ ይችላል። እነዛ ነገሮች እንዳይሆኑ በጣም እግዚአብሔር በረዳኝ መጠን ጸልያለሁ፣ ጠይቃለሁ። ለምትወጪው መንገድ ግን ለየትኛውም ነገር እግዚአብሔር ኃላፊነቱን ይወስዳል። በሰላም ደርሰሽ አገልግለሽ ደግሞ ወደ ጎጆሽ ተመለሻለሽ። እጅግ በጣም ደስ የሚል ቆይታ ነው ያደረግነው። ደስ ብሎኛል በጣም እኔ ባወራናቸው ወሬዎች እና እንደው ብለው ሳልናገረው ባላልፍ የምትይው ሀሳብ ካለ በመጨረሻ እድሉን ላንቺ ልስጥሽ። እኔ እንግዲህ እንደ ራሴ እንደማስበው በዚህ ዘመን በጣም ክፉ ጊዜ ላይ ነን ያለነው። ኤፌሶን ምዕራፍ 5 ቁጥር 15 ላይ እግዚአብሔር ቃል ሲናገር ዘመኑን ዋጁ ይላል። ቀኖቹ ክፉዎች ናቸው፣ ዘመኑን ዋጁ፣ የጌታ ፈቃድ ምን እንደሆነ ይወቁ እንጂ ሞኞች አትሁኑ ይላል። እና ያለንበት ጊዜ በጣም ከባድ አስቸጋሪ፣ በተለይ ለክርስቲያን ለቤተ ክርስቲያን አጣብቂኝና አስጨናቂ ጊዜ ነው። በዚህ ጊዜ ውስጥ ግን እግዚአብሔር ደግሞ ቤተ ክርስቲያንን አስቀምጧታል። ምድር ላይ ቤተ ክርስቲያን አለች፣ በዛ ውስጥ ደግሞ ሰዎች አሉ፣ ስብስብ አለ። እና በዛ ውስጥ እግዚአብሔር በሰጠን እድል እኔ መናገር ማለት የምፈልገው ለእግዚአብሔር በህይወታችን ውስጥ እድል ሰጠን። በምናገለግልበት ስፍራ፣ በመድረኮቻችን፣ በቤተ ክርስቲያን ውስጥ እግዚአብሔር ስፍራውን ይዞ እኛም ደግሞ የተሰጠንን ዘመን ዋጁ ስለ እግዚአብሔር ሰጥቶናል። የራሳችሁ አድርጉ እያለን ነው። እና በዚህ ውስጥ ደግሞ ክፉ ቀን አለ። እነዚህ ክፉ ቀናቶችን መልካም ከሆነው ከእግዚአብሔር ጋር በዘመናችን የሰጠን እድል እየተጠቀመን የጌታ ፈቃድ በዚህ ውስጥ ምን እንደሆነ የለየን። ምክንያቱም ብዙ ርቀት መሄድ የምንችለው ከጌታ ጋር ስንሆን፣ አንድ ሰሞን እንደው ልንሄድ እንችል ይሆናል፣ ርቀን ግን አንሄድም። የሆነ ቦታ ጋር እንቆማለን። ባለቤቱ አለ፣ የቃሉ ባለቤት፣ የህዝቡ ባለቤት እግዚአብሔር አለ። ስለዚህ ያለው እግዚአብሔር ይገድበናል፣ ያቆመናል። ለእኛንም ለክፉ አሳልፎ ላይሰጠን፣ ሌሎችንም ደግሞ በከፋ ክፋት ውስጥ እንዳይገቡ እኛም ከፍተን እንዳናከፋቸው ጥንቃቄ እግዚአብሔር ለሁለቱም ስለሚያደርግ የሆነ ቦታ ጋር እንቆማለን። ይሄ ግርግሩ የሆነ ቀን ያበቃል። ግን እግዚአብሔር የሰጠንን እድልና ጊዜ ተጠቅመን እግዚአብሔርን ፈቃዱን እያወቅን ፈቃዱን እያደረግን አንደኛ ጢሞቴዎስ ምዕራፍ 3 ላይ ሐዋርያ ጳውሎስ ጢሞቴዎስን መክሯል በደንብ አድርጎ። ዘመኑ ክፉ እንደሆነ ይሄን እንድታውቅ እፈልጋለሁ ይለዋል። ይሄን እንድታውቅ እፈልጋለሁ፣ ያለበት ዘመን ምን እንደሆነ። ሰዎች ትዕቢተኞች፣ ሰዎች ራሳቸውን የሚወዱ ሰዎች፣ እርቅን የማይፈልጉ ሰዎች፣ ሰላም የሌላቸው ሰዎች፣ ትዕቢተኞች የእግዚአብሔርን ሳይሆን የራሳቸውን ክብር፣ የራሳቸውን ተድላ፣ የራሳቸውን ጥቅም የሚፈልጉ በትዕቢት የተወጠሩ የተነፉ ይላል መጽሐፍ እዛ ጋር ስናገርና እንዲህ አይነት ዘመን ውስጥ ያለን ይመስለኛል እኔ አሁን። ምክንያቱም ሰውን የማይሰማበት፣ እኔ አንቺን ማድመጥ አትችልም፣ እኔ አንቺን አታደምጪም፣ ሁላችን የራስን እውቀት ጥጋለን፣ የራሳችን ችሎታ ጥጋለን፣ እዛ ጋር ቆመናል ሁላችን። እና ያንን የኛ የሆነውን ነገር ትተን እግዚአብሔር በዚህ ጊዜ በእኛ መስራት የሚፈልገውን ብዙ ይሮጣሉ ብለን የምንላቸው ሰዎች ከምድር ላይ አተናቸዋል። ብዙ የምንጠብቅባቸው ብዙ ነገር በእነሱ ህይወት ይሆናል የምታያቸው በእኛ ባለፍንባቸው በኖርንባቸው በእነዚህ ዘመናቶች ያየናቸው አሉ። አንዳንዱም እግዚአብሔር ሲገድብ፣ አንዳንዱም ደግሞ በተለያየ ምክንያት የተገደብነን፣ በጊዜ የተገደብን
እግዚአብሔር የሆነ ጊዜ ሰጥቶናል። በዛ ጊዜ ውስጥ በዛ ዘመን ውስጥ በዛ ወቅት ውስጥ እግዚአብሔርን ፈቃድ አውቀን መጥቀም እንድንችል ያንን በጣም ሁሌ ለራሴ የምመኘው ለራሴ የምጸልየው የምፈልገው የእግዚአብሔር ፈቃድ አድርጌ ደስተኛ መሆን ዛሬ ብቻ አይደለም ደስታችን በዘላለሙ በእግዚአብሔር መንግስት ውስጥ ደስተኛ የምንሆንበት። ሐዋርያው ጳውሎስ እኮ እኔ ጨርሻለሁ አለ። የተሰጠኝን ሩጫ ጨርሻለሁ፣ መሄጃዬ ደርሷል አለ። ህይወቴ ልትፈስ ደርሳለች። ደግሞ አለ የድል አክሊል ይጠብቀኛል፣ ከእጁ እቀበላለሁ። እርግጠኛ ነው ምድር ላይ እየኖረ አይገርምም? እርግጠኛ በቃ ኢየሱስ ክርስቶስ አክሊል እንደሚሰጠው ለሄደበት መንገድ ላገለገለው አገልግሎት። ሌላ አንዱ ድፍረት የጳውሎስ የሚያስደንቀኝ ክርስቶስን እመስላለሁ እኔ የምሰል ላገለገላቸው ላስተማራቸው እና እሱ የሆነው ለክርስቶስ ራሱን የሰጠበት መንገድ በዛኛው ያለውን እርግጠኛ እንኳን ሆኖ በምድር ላይ እቀበለዋለሁ፣ ያስረክበኛል፣ የድልን አክሊል ይሰጠኛል እና ያንን እርግጠኛ ሆነን ዛሬ እንደው ብንፈተሽ ራሳችንን እንኳን ብንጠይቅ ብዙ እርግጠኛ የማንሆንባቸው ነገሮች አሉ። አዎ በጣም ብዙ ንክኪ ውስጥ ነን ያለነውና ከዛ ነገር ውስጥ እግዚአብሔርን ጸጋ እየለመንን የእግዚአብሔርን ይቅርታ እየለመንን ወተን ለእግዚአብሔር መሆን የምንችልበትን ነገር እንደው ለኔ እንዲሰጠኝ እግዚአብሔር ስለምጸልይ ለሌሎቹም ይሄ ቢሆን ምኞቴም ናፍቆቴም ነው። አዎ በጣም እና ይሄንን ነው ማለት የምፈልገው። ጌታ ኢየሱስ እጅግ አድርጎ ይባርክሽ። በጣም ደስ የሚል ቆይታ ለሴቶችም ለአገልጋዮችም ለኛም ለኑሯችን በጣም የሚገርም እድል ወይም ትምህርት ያገኘንበት ሰዓት ነው። ምክንያቱም የሰው ልጅ ለአገልግሎት ብቻ አይደለም የምንጠራው፣ በየቦታው ጥሪያችን አለ። ጥሪው ላይ ተቀምጠን ደግሞ ከሰራን ትርፋማ እንደምንሆን የመከራ ጊዜዎች ይኖራሉ። እንዳልሹ ከህይወትሽ ብዙ ውጣ ውረድ ይኖራል፣ ግን አይከሰርም። ሌላ ቦታ ሆኖ ጊዜንና እድሜን ከማቃጠል እግዚአብሔር በመረጠልን ቦታና ስፍራ ሆነን ግን ማትረፍ እንዲሆንልን ካንቺ ተምረናል። እጅግ አድርገን እናመሰግናለን። በጣም ከብዙ አገልግሎት ሰዓትሽ ቀንሰሽ ስቱዲዮ ድረስ መጥተሽ ጊዜሽን ስለሰጠሽን ይህን የመሰለ ወርቅ ታሪክሽን ስላካፈልሽን ጌታ ኢየሱስ አብዝቶ ይባርክሽ። በተለየ በትልቅ ክብር ደግሞ እንደምንገናኝ ባለሙሉ ተስፋ ነኝ። እጅግ አድርጌ አመሰግናለሁ። እናንተም እግዚአብሔር ይባርካችሁ። አንቺም ጌታ ኢየሱስ ይባርክሽ። እንግዳሽ ስላረግሽኝ በእውነት የሚጠቅም ነገር አላት ብለሽ ወደዚህ ስፍራ እንድመጣ ስለጋበሽኝ አንቺንም በእውነት በጣም አመሰግናለሁ። ጌታ ኢየሱስ ይባርክሽ። ተባረኪ። እንግዲህ ተመልካቾቻችን ከወንጌላዊት አስቴር ጋር ያደረግነው ቆይታ ይሄን ይመስል ነበር። በጣም ብዙ ትምህርት እንዳገኘንበት ባለሙሉ ተስፋ ነኝ። እግዚአብሔር በጠራን ቦታና ስፍራ ሆነን የእግዚአብሔርን ፍቃድ መፈጸም ማትረፍ እንጂ ኪሳራ እንደሌለው ተምረናል። በቀጣይ ሳምንት ከሌላ እንግዳ ጋር እስክንገናኝ ሰላም ሰንብቱ። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ስራ ላይ እንዲያተኩሩ የሚመክር ስራ ነው። ከዘጋቢ ፊልምና ከቴሌቪዥን ስራ ዝግጅት በተጨማሪ የሥነ ጽሑፍ ስራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ስራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈው መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።